ዛሬ እንግዲህ የካቲት ወር የእግዚአብሔር ትንቢታዊ ቃል በዘካርያስ ምዕራፍ 10 ቁጥር 11 ላይ ተጽፎ እናገኛለን። በዛ ዙሪያ ጥቂት ነገሮችን እንነጋገራለን። ትንቢተ ዘካርያስ ምዕራፍ 10 ቁጥር 11 በዚህ ወር እግዚአብሔር ትንቢታዊ መልእክት ነው የሚሰጠን። ዛሬ አንዳንድ መሰረቶችን እንጥልና በሚቀጥሉት ሳምንት ጀምሮ በሚቀሩን 3 እሁዶች እግዚአብሔር ግልጽ በሆኑ በመንፈስ ምሪት በፊታችን በሚያመጣቸው አቅጣጫዎች የእግዚአብሔርን ድምጽና ኃይል እየተካፈል እንሄዳለን። እንደምታዩት ይደርቃል ነው የሚለው ትንቢታዊ ድምጹ። ትንቢተ ዘካርያስ ምዕራፍ 10 ቁጥር 11 ብትችሉ ይሄን ቃል ኖታችሁ ላይ ብትጽፉት ደስ ይለኛል። እንዳለ ሙሉ ቃሉን ያቆይላችኋል ስክሪኑ ላይ። እንዲህ ይላል፣ እርሱም በጭንቅ ባህር ያልፋል፣ የባህርንም ሞገድ ይመታል፣ የወንዙም ጥልቅ ሁሉ ይደርቃል፣ የአሦርም ትዕቢት ይዋረዳል፣ የግብጽም በትረ መንግስት ይርቃል። እግዚአብሔር የተመሰገነ ይሁን። አሜን። ይሄ የእግዚአብሔር ትንቢታዊ ድምጽ ነው። ይደርቃል ይለናል። በዚህ ትንቢታዊ አዋጅ ውስጥ እግዚአብሔር ምን ነው የሚደርቀው? እንዴት ነው የሚደርቀው? በማን ነው የሚደርቀው? ለምንድን ነው የሚደርቀው የሚለውን ነገር ዛሬ በዝርዝር በእግዚአብሔር ቃል ተመልክተን ይሄንን የእግዚአብሔርን ትንቢታዊ ድምጽ የምናስተናግድበት ውስጣዊ መረዳት እንይዛለን ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። ቃሉ የተወሰደበት የመጽሐፍ ቅዱስ ክፍል ትንቢተ ዘካርያስ ነው። ትንቢተ ዘካርያስ ሁላችሁም እንደምታውቁት የእስራኤል ልጆች ከ70 ዓመት የባቢሎን ምርኮ በኋላ ወደ ምድራቸው ሲመለሱ የእግዚአብሔርን ቤት ሲሰሩ ከዚያም ደግሞ በዚያ ምድር የነበሩ ጠላቶች የእግዚአብሔር ቤት እንዳይሰራ ሲያስተጓጉሏቸውና ሲያስቆሟቸው ከነብዩ ከሐጌ ጋር እግዚአብሔር አስነስቷቸው ያ የእግዚአብሔር ሐሳብ እንዲፈጸም ትንቢት የተናገሩ በትንቢታዊ ቃል ሕዝቡን ሽማግሌዎቹን እስራኤልን አግዘው የእግዚአብሔር ቤት ስራ እንዲፈጸም ያደረጉ የእግዚአብሔር መልእክተኞች ናቸው። ዘካርያስ ያ ነው። ክብር ለኢየሱስ ይሁን። ትንቢተ መጽሐፈ ዕዝራ ምዕራፍ 5 ቁጥር 1 ላይ ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበረው አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው ይላል። በወንዝ ማዶ የነበሩት ይሁዳ ላይ በጠላቶች ተማርከው ሰፍረው የነበሩ የአይሁድ የእስራኤል ጠላቶች የእስራኤል ልጆች ከምርኮ ተመልሰው የእግዚአብሔርን ቤት ሊሰሩ እስራኤልን ሊያቋቁሙ የእግዚአብሔርን ሐሳብ ሊተክሉ በሚያደርጉት ሩጫ መካከል ተነስተው ሲቃወሙ የነበሩ ጦቢያ፣ ሰንባላጥ፣ ተንተናይ፣ ዘርቡትሰናይ የሚባሉ የወንዙ ማዶ ገዢዎች ስራውን ለማስተጓጎል ባስጨነቋቸው ጊዜ ጦር አይደለም የታጠቁት፣ ሰይፍ አይደለም የታጠቁት፣ ሰራዊት አይደለም የሚያስከተቱት፣ ከሰማይ ድምጽ መጥተው በትንቢታዊ ቃል ሲናገሩላቸው በእነዚያ ኃይላት መካከል ተነስተው እግዚአብሔር የተናገረውን ቃል አምነው ስራውን ፈጸሙ። ክብር ለኢየሱስ ይሁን። ዘካርያስ እንዲህ አይነት ትንቢት የታጠቀ ነብይ ነው። እግዚአብሔር ይመስገን። አሜን። ያን ጊዜ እንደነበረ እንዲሁ አሁንም ይሄን ቃል ስናነብ፣ ምክንያቱም የእግዚአብሔር ቃል ሁሉ ጊዜ የሚሰራ ነው። የዘካርያስ ትንቢት ይደርቃል ያላቸው አሁን መጣበታለን። ያን ትንቢት ተናግሮ ነው እንዲነሱ ያደረገው፣ እንዲሰሩ ያደረገው። ቃል ይዞ ከሰማይ መጣ። የጊዜውን ቃል ሲናገር የተስተጓጎለው ነገር እንደገና ቀጠለ፣ ተፈጸመም። እግዚአብሔር ይመስገን። ሃሌሉያ አሜን። አሁንም ያ የእግዚአብሔር ነብይ በእኔና በእናንተም ዘመን ከማይሻረውና ከማይደክመው ከቃሉ እውነት በዚያው ትንቢታዊ ድምጹ እንዲህ ይለናል፣ ይደርቃል። እጆቻችሁን ከፍ አድርጉና ይደርቃል በሉ እስቲ። ኢየሱስ ክርስቶስ ያድናል። እኔ አንድ ነገር አምኜ ነው የመጣሁት። ሰሞኑን በዚህ ነገር ከእግዚአብሔር መልእክትን ስቀበል እግዚአብሔር በዚህ ወር ይደርቃል ብሏል። ምን እንደሚደርቅ እንዴት እንደሚደርቅ ይነግረናል። ነገር ግን የቃሉን ጉልበትና የቃሉን ኃይልና ምን ያስፈልጋል? የእግዚአብሔር ትንቢታዊ ድምጹ በዛሬ ነገራችን ላይ የሚመጣ የጊዜው ቃል ነው። it is a specific targeted word
ግልጽ የሆነ ዓላማ ያለው የሚናገረው ይዞ የመጣውን ሐሳብ በነገሮቻችን ላይ ፈጥኖ የሚያስፈጽም የጊዜው ቃል ነው። ይደርቃል። አሜን። እጆቻችሁን ከፍ አድርጉና ይደርቃል በሉ እስቲ። እንዲሁ የማማሟቂያና ካላችሁበት ሁኔታ በስነ መለኮት በስነ ልቦናዊ ሽሽት እንድትሸዋወዱ የሚያደርግ አይደለም። አንዳንድ ጊዜ የሁኔታዎች እውነታ ያሉ የሁኔታዎችን እውነታ እንዳንቀበል የሚሸፋፍኑ ነገሮችን የመፍጠር ስነ ልቦናዊ ትሪክ አይደለም። እግዚአብሔር ይደርቃል ይላል። ያንን በህይወትህ ያለውን ሁኔታ እግዚአብሔር ይደርቃል ይላል። ክብር ለኢየሱስ። አሁን የምንነጋገረው ትንቢታዊ ድምጽ ነው። የጊዜው ቃል ነው። It's not motivational word. It is a prophetic word. አሜን። ኢየሱስ ክርስቶስ ያድናል። ትንቢተ መጽሐፈ ዕዝራ ምዕራፍ 6 ቁጥር 14 ይሄ የነ ዘካርያስ ትንቢት ቃል የአይሁድ ሽማግሌዎች ይላል 6:14 በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸው፣ እንደ እግዚአብሔር ትእዛዝ ቤቱን ሰርተው ፈጸሙ ይላል። ወገኖቼ እግዚአብሔር በሚልከው ቃል ውስጥ በእናንተ ያለው እግዚአብሔር ሐሳብ ጠላትም ያስተጓጎለው ነገር ሁሉ ይሰራል፣ ይከናወንላችኋል፣ ይፈጸማል። ቃል ነብዩ ሐጌና ነብዩ ዘካርያስ ለእስራኤል ልጆች በዚያ ሁኔታ መካከል ይዘው የመጡት የጊዜውን ቃል ነው። የሚቃወሟቸው የታጠቁ ጠላቶች ናቸው። የሚዋጓቸው በወንዝ ማዶ የነበሩ ገዢዎች፣ ጦር ማስከተት የሚችሉ አዋጅ ማውጣት የሚችሉ ደብዳቤ ጽፈው ነገር ማስተጓጎል የሚችሉ ነበሩ። ዕዝራና ነህምያ ላይ እንዳየነው ኃይል ነበራቸው፣ ተጨባጭ ነገር ነበራቸው። እግዚአብሔር ግን እነዚህን ኃይላት ለማድከም ነገርን ለማድረግ የላከው ትንቢታዊ ድምጽ ነው። ሐጌ ሰይፍ አልታጠቀም፣ ዘካርያስ ጦር አላስከተተም። ከሰማይ ድምጽ ሰማ፣ ሂዱ ለእስራኤል ልጆች እንዲህ በሏቸው ተባሉ። እንዲህ አሏቸው፣ እንደዚያም ሆነ። አሁንም ልንገራችሁ የእግዚአብሔር ቃል እንደሚናገር እግዚአብሔር ይደርቃል ይላል። መድረቅ ያለበት ነገር ሁሉ በኢየሱስ ስም ይደርቃል። እጆቻችሁን ከፍ አድርጉና ይደርቃል በሉ እስቲ። ሃሌሉያ። አሁን እንዳልኳችሁ ይሄ ቃል ትንቢታዊ ቃል ነው። ስሜት ማባባያ፣ እውነታን መሸዋወጃ ድምጽ አይደለም። ከእግዚአብሔር ዘንድ የመጣ የጊዜው ቃል ነው። ይሄ ወር እግዚአብሔር በትንቢታዊ ድምጽ ወደኛ የመጣበት ወር ነው። እግዚአብሔር ይመስገን። አሜን። ስለዚህ ይሄ ትንቢታዊ ድምጽ በእኛ ያለውን የእግዚአብሔር ሐሳብና ዓላማ የተስተጓጎለውን ነገር ሳይቀር ሰርተን መፈጸም የሚያስችል ጉልበት ይቸረናል። አሜን። ኢየሱስ ክርስቶስ ያድናል። መጽሐፍ ቅዱሳችን መዝሙረ ዳዊት 7 ቁጥር 19 እና 20 ሲናገር በተጨነቁ ጊዜ ወደ እግዚአብሔር ጮሁ ይላል። ከመከራቸው አዳናቸው። ያስጨነቃቸው ነገር ነበረ፣ ጮሁ፣ ወደ እግዚአብሔር አዳናቸው። ግን እንዴት? ተመልከቱ። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው። ቃሉን ላከ። እግዚአብሔር የሚልከው ቃል አለ። በዚህ ወር ይደርቃል የሚል ቃል ልኳል። ይደርቃል። ካስጨነቀን መከራና ጥፋት የምንድንበት የመለኮት መሳሪያ የሆነ ይደርቃል የሚል ቃል ልኳል። እኔ አምናለሁ እግዚአብሔር የሚያደርቀው ነገር አለ። አሜን። ስለዚህ በዚህ ትንቢታዊ ቃል ውስጥ አንዳንድ መሰረታዊ እውነቶችን ዘርዘር አድርጌ ልንገራችሁና እንጸልያለን። የጌታን ሥጋና ደምን እንወስዳለን። እግዚአብሔር ይመስገን። ቃሉን የጻፋችሁ ከኔ ጋር አብረን እንሄድበታለን። ትንቢተ ዘካርያስ ምዕራፍ 10 ቁጥር 11 በዚህ አንድ ጥቅስ ውስጥ እግዚአብሔር ይሄንን ትንቢታዊ ሐሳብ የምንረዳባቸውን እውነቶች ለእምነት የሚሆኑ በጎ ሐሳቦችን ሰንቆባቸዋል። በጣም ፖተንት የሆነ ጥልቅ ሐሳቦችን ከእግዚአብሔር ባህሪ እስከ እግዚአብሔር መርህ ድረስ ታላላቅ ነገሮችን የታጠቀ አንድ ጥቅስ ነው። ይሄ ጥቅስ እኔ ሳነበው በእግዚአብሔር መንፈስም ስረዳው ወገኖቼ እንዴት አንድ ቃል አንድ ጥቅስ እንዲህ ብዙ የእግዚአብሔር ነገሮችን ይዛል እስክል ድረስ የእግዚአብሔር ቃል የእውነት ጭብጥ አስገርሞኛል። ክብር ለኢየሱስ ይሁን። ጥቂት ነገሮችን እንሂድበት። እንዲህ ይላል፣ እርሱም በጭንቅ ባህር ያልፋል፣ የባህርን ሞገድ ይመታል፣ የባህርን ሞገድ ይመታል፣ የወንዙንም ጥልቅ ሁሉ ያደርቃል ይላል።
የወንዙን ጥልቅ ሁሉ ይደርቃል ይላልና ይደርቃል ብሎናል እግዚአብሔር። ግን ምንድነው የሚደርቀው? በዚሁ ቃል እውነት ውስጥ ግልጽ አድርጎ ተቀምጦልናል። የባህር ሞገድ ይመታል፣ የወንዙም ጥልቅ ሁሉ ይደርቃል ሲለን የሚደርቁት ነገሮች እዚህ ላይ በእግዚአብሔር ቃል በግልጥ የምንመለከታቸው ባህርና ወንዝ ናቸው። ባህሩ ወንዙ ይደርቃል። ይሄ ትንቢታዊ ቃል ለተነገረላቸው ለእስራኤል ሰዎች ባህርና ወንዝ ይደርቃል ሲባሉ የሚያስቡት ሸበሌ ወንዝን ወይም ደግሞ ሜዲትራኒያን ምናምን ባህርን አይደለም። ለነሱ ባህርና ወንዝ ይደርቃል ብሎ ነብዩ ዘካርያስ ሲነግራቸው የሚገባቸው ነገር አለ። ስለ ሊትራል ባህርና ወንዝ ወይም ደግሞ ስለ ተፈጥሯዊ ነገር ብቻ አይደለም። በዛ ውስጥ እንደ ምሳሌ ሆኖ የሚረዱት ነገር አለ። ባህርና ወንዙ ይደርቃል ሲላቸው ይሄ ፍጥረታዊ የቦዲ ኦፍ ዋተርን አይደለም የሚያስቡት። ለነሱ የሚገባቸው ነገር አለ። ለነሱ ባህር ወንዝ ይገባቸዋል። ለእስራኤል ልጆች ትንቢት ለመጣላቸው ዘመን ደርሶ ወደ ምድራቸው ተሰብስበው የእግዚአብሔርን ሐሳብ ለመፈጸምና ቤቱን ለመትከል ተፍ ለሚሉት የእስራኤል ሽማግሌዎች ለነ ዘሩባቤል ለነ ካህኑ ኢያሱ የሚገባቸው ነገር አለ። ይደርቃል ሲላቸው፣ ባህሩ ይደርቃል፣ ወንዙ ይደርቃል ሲላቸው ምንድነው ባህርና ወንዙ? ለእስራኤልም ለኛም። ለእስራኤል ባህሩ ይደርቃል ሲላቸው እነሱ አንድ የሚያውቁት ባህር አለ፣ የደረቀላቸው ባህር አለ። ያ ባህር ቀይ ባህር እንደሆነ መጽሐፍ ቅዱስ ይነግረናል። ለነሱ ባህሩ ይደርቃል ሲላቸው በዛ ትንቢታዊ ቃል ውስጥ አሁን እንደ ባህር የሆነባቸው የዛሬ ጉዞና እንቅስቃሴያቸው ተግዳሮት እንደሆነ፣ ምክንያቱም የኤርትራ ባህር ከግብጽ ምድር እግዚአብሔር በበረታች ክንድ ባወጣቸው ጊዜ ከፊታቸው ቆሞ ከግብጽ እስራት፣ ከግብጽ ጫና፣ ከግብጽ ባርነት ፈጽመው እንዳይላቀቁ የመጨረሻ ገደብ የሆነ ግርግዳ እንደሆነ ይረዳሉ። ምክንያቱም እግዚአብሔር በ10 መቅሰፍቶች ፈርዖንን አስጨንቆ ግብጽን አርበድብዶ በምሽት ለቀቃቸው። ከግብጽ ወጡ፣ ከባርነት ወጡ። ነገር ግን አሁንም ከግብጽ ቴሪቶሪ እንዳያልፉ እግዚአብሔር በራሱ ጥበብ በኤርትራ ባህር በኩል መራቸው። ፈርዖን ባነነና እንዴት ለቀቅናቸው ብሎ ከኋላ መገስገስ ጀመረ። ከዚያ እግዚአብሔር ባህሩን አድርቆ አሳለፋቸው። ክብር ለኢየሱስ ይሁን። ይገባቸዋል። ዛሬም ወገኖቼ ለኔና ለእናንተ በህይወታችን ፍጹም አርነት፣ ፍጹም መፈታት እንዳይሆን ያደረገ ማናቸውም የህይወት ጉዞ፣ የአገልግሎት ጉዞ፣ የኑሮ ጉዞ፣ የዘመን ጉዞ ተግዳሮቶች በጌታ በኢየሱስ ስም ይደርቃሉ። ኢየሱስ ክርስቶስ ያድናል። ባህሩ ይደርቃል ሲላቸው እነሱ ይገባቸዋል። የፍጹም ነፃነታቸው ሙላት ውስጥ እንዳይገቡ ብሬክ አውት፣ ሃሌሉያ። እስራት ከሆነባቸው፣ ባርነት ከሆነባቸው አንዳንድ ጊዜ መቼ ነው ከዚህ ነገር ፈጽሞ ተላቅቄ የምወጣው? ሌላ ነገር አለ የምፈልገው፣ ተጨማሪ ነገር አለ። ነገር ግን በዘመናት መካከል እስራት፣ ባርነት ከሆነብኝ ባህሪያዊ ሊሆን ይችላል፣ ኑሮአዊ ሊሆን ይችላል፣ አገልግሎታዊ ሊሆን ይችላል፣ whatever ከዚህ እስራት ብሬክ አውት አድርጌ በቃ ግልግል የምለው መቼ ነው በምንላቸው ነገሮች ላይ እግዚአብሔር እነዚያን ባህሮች ለፍጹም ረፍት፣ ነፃነት እንቅፋት የሆኑ ተግዳሮቶች ይደርቃሉ ይላል እግዚአብሔር። ስለ ወንዝም ይገባቸዋል። እነሱም በናሽናል ታሪካቸው በብሔራዊ ትርክታቸው ውስጥ አንድ ወንዝ ያውቃሉ፣ የዮርዳኖስ ወንዝ። የዮርዳኖስ ወንዝ ደግሞ ከግብጽ ባርነት ወጥተው በምድረ በዳ አምላካቸውን ተገናኝተው ሕጉን ተቀብለው ስርዓቱን ተቀብለው ታቦቱን ይዘው ድንኳኑን ይዘው ወደ ተባለላቸው፣ ወደ ተነገረላቸው፣ ወደ ተማለላቸው የከነዓን የተስፋይቱ ምድር ለመግባት የመጨረሻውን እርምጃ ሊወስዱ ሲሉ እንደ መከር ጊዜ እስከ አፍንጫው ሞልቶ አላሳልፍ ያላቸው አሁን የብሬክ አውት ሳይሆን የብሬክ ስሩ እንቅፋታቸው። ይሄ ደግሞ አሁን ስለ እስራት አይደለም፣ ወጥተዋል ከእስራት፣ ስለ ባርነት አይደለም። ነገር ግን ከእስራት መውጣት ብቻ ሳይሆን ርስት ጋር መግባት ያስፈልጋል። ለዚያ እንቅፋት የሆነባቸው በዚህ ወር ሃሌሉያ። እኔ እግዚአብሔር ይመስገን፣ እግዚአብሔር ከብዙ ነገሮች አውጥቶኛል። I'm relatively free፣ ነፃ ነኝ። ነገር ግን ርስቴ ውስጥ አልገባው። ርስቴና እኔ መካከል የቆመ ወንዝ አለ ካላችሁ እግዚአብሔር እንዲህ ይላል፣ ይደርቃል።
ይደርቃል። ይደርቃል። You will cross over to your next level. ወደሚቀጥለው ደረጃችሁ ትሻገሩ ዘንድ ወንዙ ይደርቃል። እጆች ከፍ ይበሉ። ይደርቃል በሉ እስቲ። እግዚአብሔር የተመሰገነ ይሁን። ስለዚህ አላስወጣም ያሉ ተግዳሮቶች ይሁኑ አላስገባም ያሉ ባህርና ወንዙ ማለት ነው ይደርቃሉ። ጎናችሁ ላሉ ሰው ይደርቃሉ። በጌታ እውነት ካመናችሁ አሜን። ቅድም እንደነገርኳችሁ ደግሜ ልናገር የማክሲመስ ዘ ኮንፌሰርን አንድ ጥልቅ እውነት ምን አለ? ክርስትና በእንግዳና አዲስ መንገድ ሰው የመሆን መንገድ ነው። This is how we live as true humans. እንደ እግዚአብሔር መልክ እንደ ተሰሩ ሰዎች የምንኖርበት የአኗኗር የሰውነት አኗኗር ይሄ ነው። ቃል ሰምተን እንኖራለን። ኢየሱስ በተራበ ጊዜ ድንጋዩን ዳቦ አድርግ ሲለው ሰው አለው እኮ ሰው በሉ ሰው እኮ አለው ሰው 40 ቀን አልበላም አልጠጣም። ፊዚዮሎጂካሊ ባዮሎጂካሊ በጣም አዳጋች ነገር ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። አሁን ለብዙ አይነት በዚህ መንገድ ለማይኖር ሰው ይሄ ሰውነት አይገባውም። በክርስቶስ ደም የተዋጀ በመንፈስ ቅዱስ ዳግም የተወለደ ሰው ግን ይሄ ይገባዋል። ቃል ካለ ኖራለሁ። እጆቻችሁን ከፍ አድርጉና ቃል ካለ ኖራለሁ በሉ። ቃል ካለ ከአፉ ከእግዚአብሔር አፍ ከሚወጣ ቃል ከእግዚአብሔር አፍ ከሚወጣ ቃል ፕሮሲዲንግ ወርድ ትንቢታዊ ቃል አሜን ስፖክን ወርድ ከአፉ ከሚወጣ ቃል ህይወት ይመጣል። እጆች ከፍ ይበሉ። ደስ ይበላችሁ። እግዚአብሔርን ላሟሙቃችሁ አይደለም። የለኝም ነዳጅም የለኝም ይሄን ለማድረግ ነገር ግን እግዚአብሔር እንደ እግዚአብሔር ባሪያና ነብይ ይሄን እውነት እናገራለሁ። እጆች ከፍ ይበሉ። እግዚአብሔር ይደርቃል ይላችኋል። ይደርቃል። 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 በዚህ ወር ይደርቃል። በዚህ ወር ከዚህ ወርም ጀምሮ የሚደርቁ አላስወጣ ያሉ እፎ የምትሉበት በቃ ግልግል የምትሉበት አልፎም ደግሞ ግብት የምትሉበት ግልግል ብቻ ሳይሆን ግብት ብሬክአውት ታረጋላችሁ። ብሬክስሩ ታረጋላችሁ። ኢየሱስ ክርስቶስ ያድናል። ምኞት አይደለም። ይሄን የመጣውን ቃል በሙሉ የሰማይ ስልጣን የሚደግፍ ዙፋኑ ላይ ያለ ከፍ ያለ ዙፋኑ ላይ ያለ ስጋ የለበሰ ጉልበት ምላስ ሁሉ የሚንበረከክለት የሚሰማው በኢየሱስ ክርስቶስ ሕያው ቅዱስ ስም የምንናገረው ስለሆነ ይደርቃል። በኢየሱስ ይደርቃል። በኢየሱስ አሜን። ምን ይደርቃል? ባህሩና ወንዙ። ባህሩና ወንዙ የሙሉ ነፃነት ተግዳሮት፣ ርስት የመግባት ተግዳሮት። ለመውጣትም አንዳንድ ሰው አመታት እየታገለ ነው። ጌታን አግኝቷል። ነገር ግን there is some bondage ባህሪያዊ ይሆናል፣ ኑሮአዊ ይሆናል። ያ ስራት ወጣል። ነገር ግን ማታልፍበት ነገር አለ። ባህር ሲላቸው የእስራኤል ልጆች ሌላ ነገር አለ የሚያስቡት እንዲህ አይነት ነገሮችን። እሱ ነው የሚደርቀው። ስንቶቻችሁ ታምናላችሁ? አሜን። ደግሞ የሚገርማችሁ እዚሁ ቃል ላይ እንሂድ። ምን አለ እግዚአብሔር? የወንዙም ጥልቅ ሁሉ ይደርቃል አለ። ሲደርቃል በሉ። ይሄ በሙሉ የነፃነት ትሩፋት እንዳንወጣ ያደረገ ተግዳሮት፣ ወደ ተጠበቀና ወደ ተነገረልን የእግዚአብሔር ርስት እንዳንገባ ያደረገ ተግዳሮት ባህሩና ወንዙ። እግዚአብሔር እኮ በፈለገው አሰራር ሊያሻግረን ይችላል። ነገር ግን የሚገርማችሁ ለስሙ ኃይሉን በምድር ሊያስታውቅ ስሙንም ስለራሱ ሊያከብር ስለወደደ ያደረገው ይሄን ተግዳሮት የሚገናኝበት አሰራር ይደርቃል ነው አለ። ባህር ሳይደርቅ እኮ ባህር ተሻግረዋል ሰዎች። አሜን። ምክንያቱም ጀልባ ቢያዘጋጅላቸው ይሻገራሉ፣ ወይም ደግሞ ዋና ቢያስተምራቸው። ነገር ግን እግዚአብሔር አለ ተጨማሪ ክህሎትም ተጨማሪ ትራንስፖርትም ሳያስፈልግ፣ ክህሎትም የዋና ትራንስፖርትም የጀልባ ሳያስፈልግ እኔ ይሄን ተግዳሮት አደርቀዋለሁ ማለት ነው። እንዳልነበረ አደርገዋለሁ። እንዳልነበረ አደርገዋለሁ። እስቲ አሜን በሉ በደም። ዘጸአት ምዕራፍ 14 ቁጥር 21 ላይ ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርን ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። ባህሩን አስወገደው። ባህሩን
ባህሩንም አደረቀው፣ ውሃውም ተከፈለ ይላል። ውሃው ሲከፈል ሙሉ የባህሩ የውሃ ቮሊዩም በአንድ ጎን በሌላ ጎን አይደለም ያደረገው፣ መካከል የነበረውን ውሃ ብን አድርጎ አጠፋው፣ ድርቅ። አሜን በሉ እስቲ በደም። ይኸውላችሁ ዛሬ አላስወጣ ያሉ ተግዳሮቶች፣ ባህሮች አላስገባ ያሉ ወንዞች የሌሉ ያክል እግዚአብሔር ያደርቃቸዋል። ስለዚህ ተጨማሪ አሁን ባህሩ እያለ ቆይ ግድ የለም ምን ባህር ውስጥ ቢኖር እኔ በቃ ባህር የምትሻገርበት የዋና ክህሎት እሰጥሃለሁ፣ ስለዚህ በደንብ ዋኝተህ ታልፋለህ ሊል ይችላል። ወይም ደግሞ የሚያሻግርህ ተጨማሪ ትራንስፖርት እሰጥሃለሁ። ምክንያቱም የዓለምን እንስሳት ሁሉ የያዘ መርከብ እኮ ሰርቷል እግዚአብሔር በኖህ አይደለም እንዴ? የእስራኤልን ከግብፅ ምድር የወጣን ሰው ሁሉ ማሻገርና ማድረግ ይችል ነበረ ኢፊቹስ ያንን ቢመርጥ ኖሮ። ነገር ግን እግዚአብሔር አለ ትራንስፖርትም ክህሎት ንገርልኝ ጎንላል ሰው ክህሎትም ትራንስፖርትም አያስፈልግም በለው። አሁን ይደርቃል በለው። ይደርቃል። ኢየሱስ ያድናል። አሜን በሉ እስቲ በደም። እና ምን አላቸው መዝሙር 66:5 ላይ የእግዚአብሔርንም ሥራ እዩ አለ፣ ከሰው ልጆች ይልቅ በምክር ግሩም ነው አለ። ሃሌሉያ። ከዚያስ ባህርን የብስ አደረጋት፣ ወንዙንም በእግር ተሻገሩ። አንዳንድ ጊዜ ሰው አንድ ቦታ ሲመጣ አትጠይቁትም? በምን መጣ ስትሉት በምን ሊላችሁ ይችላል? በመኪና ወይስ በምን ሊላችሁ ይችላል? ንገሩኛ። በእግር መጣውና ምን አለ እዚህ ላይ ወንዙንም በእግር ተሻገሩ ማለት በቃ ባለህ ነገር ምንም ተጨማሪ ነገር ሳይሰጥህ እግዚአብሔር ጣልቃ ስለሚገባ በዚሁ በእግርህ ሃሌሉያ ትራንስፖርት ሳያስፈልግህ ክህሎት ሳያስፈልግህ። ምክንያቱም ባህር ለመሻገር እንደ ቢያንስ እኮ ዋና እግርህ እኮ ተንጠልጥሎ እጅህ ነው የሚመታው በዋና አግባብ ብትሄድ። ነገር ግን ምድር ላይ እንደምትመላለሱ ያን ጊዜ ዝም ብለህ ምንም ነገር እግዚአብሔር ተጨማሪ ክህሎትም ይሁን ትራንስፖርት ሳያስፈልግ ይሄንን ሙሉ ነፃነት አልሰጥ ያለ ተግዳሮት ወደ ርስት አትገባም ያለህን ተግዳሮት በእግርህ ትሻገረዋለህ። ልጆቻችሁ በእግርህ ይሻገራሉ በሉ። በእግር እንደገና በእግሬ እሻገራለሁ። አሜን። ኢሳይያስ 11:15 ላይ ምን አላቸው? እግዚአብሔር የግብፅን ባህር ያጠፋል፣ በትኩሱም ነፋስ እጁን በወንዙ ላይ ያነሳል፣ 7 ፈሳሾችም አድርጎ ይመታቸዋል የሚለው ቃል ማለት 7 ጥቃቅን አድርጎ ይበትናቸዋል። 7 ጥቃቅን ያደርጋቸዋል። አሁን ምን ልበላ ይሄን ብርጭቆ በዚህ ሁኔታ ታዩታላችሁ። 7 ቦታ ሰባብረው እያንዳንዷ ነገር በጣም ትንሽ ነው የምትሆነው። 7 ቦታ ይበታትናቸዋል አለ። በቃ ያጠፋቸዋል። ከዚያስ ምን አለ? ክብር ለኢየሱስ ይሁን። አድርጎ ይመተዋል፣ ሰዎችም በጫማቸው እንዲሻገሩ ያደርጋል። በጫማቸው በሉ እንደገና። አሁን የቦዲ ኦፍ የውሃ ነገር ተሻገሩ ጫማ የምታወልቁት ጥልቅም ባይሆን ውሃው በጫማችሁ ስትሻገሩ ውሃው ጫማውን ያርሰዋል፣ ያበላሸዋል። ያረጋችሁትን ነገር እሱም አይመጣም ማለት ምንም የሚበላሽ ነገር የለም። በዚህ የመሻገር ጉዞ ጫማችሁ አይረጥብም ማለት። አንዳንድ ነገሮች እኮ ስፖይል አድርገን ነው የምንሻገረው። አንዳንድ ነገሮቻችን ተበላሽተውብን ነው የምንሻገረው። በዚህ ጉዞ አለ በእግር ነው የምትሄደው። ትራንስፖርቱ ይሄ ነው። እንደገና ደግሞ ጫማህም ምንም ነገር ሳይበላሽ፣ ምንም ሳይድ ኢፌክት ሳይኖረው፣ ምንም ኮላተራል ዳሜጅ ሳይኖረው በጫማ ትሻገራለህ። ምንም ሳይረጥብ ባህር እንዳለፍክ ባህር እንደተሻገርክ ሳይመስል ህይወትህ፣ ትዳርህ፣ ኑሮህ፣ ጤናህ፣ ገንዘብህ፣ መንፈሳዊነትህ፣ ጸጋ ሳይረጥብ ሳይበላሽ ሳይበሰብስ ትሻገራለህ። እስቲ አሜን በሉ በደም። ለምን አለ እግዚአብሔር ባህሩና ወንዙ ይደርቃሉ። ሳይደርቅ ማሻገር ይችላል፣ አሻግሮም ያውቃል። አሁን ግን አለ የኔ ስትራቴጂ ማድረቅ ነው አለ። የሚያደርግበት ምክንያት ደግሞ የእግዚአብሔር ቃል እንደሚያሳየን መዝሙር 106:8 ላይ ኃይሉን ግን ለማስታወቅ ስለ ስሙ። ይሄ መሻገራችሁ የእናንተን ብቃት አይጠቁምም። ይሄ መሻገራችሁ የእናንተን ታላቅነት አያሳይም። ይሄ መሻገራችሁ የእናንተን ኃያልነት፣ ክህሎት፣ አዋቂነት አያሳይም። ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው። የኤርትራን ባህር ገሰጸ፣ እርሱም ደረቀ። እግዚአብሔር በማድረቅ አሰራር ተግዳሮትን ሲያስወግድ ምክንያቱ ኃይሉን ለማስታወቅ። እጆች ከፍ ይበሉ። በዚህ ወርና ከዚህ ወር ጀምሮ
የሙሉ ነፃነት ተግዳሮታችሁ ርስት የመውረስ ተግዳሮታችሁን እግዚአብሔር ሲያደርቀው በእናንተ ሕይወት ስሙ ይመሰገናል፣ ስሙ ይታወቃል፣ ኃይሉ ይታወቃል። እግዚአብሔር ይሄን አደረገለት፣ እግዚአብሔር ይሄን አደረገላት ይባላል። እንዴት እድለኛ ነች! እንዴት ጥሩ ዕውቀት አላት! እንዴት ጥሩ ዘመድ አላት! እንዴት ዘመኑ መጣላት አይደለም የሚባለው። እንዴት አይነት የታመነ ብርቱና ኃያል የሆነ አምላክ አላት የሚባልበት። ከፍ አድርጉ። ስንቶቻችሁ ድሉ ብቻ ሳይሆን ድል አድራጊው በእናንተ እንዲታይ ትፈልጋላችሁ? ማሸነፉ ብቻ ሳይሆን አሸናፊው በእናንተ ሕይወት እንዲታይ፣ መሻገር ብቻ ሳይሆን አሻጋሪው በእናንተ ሕይወት እንዲታይ። ሃሌሉያ! ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው። ሃሌሉያ! ወገኖቼ እሱ ሳይታወቅ አንተ ብትታወቅ፣ እሱ ሳይታይ ነገርህን ብታይ ምን ዋጋ አለው? አሁን ግን እግዚአብሔር አደርቃለሁ ያልኩት ምክንያቱም እንደው እንትን ብሎ ቢያልፉ ኖሮ እንዲህ ነው እንደዚያ ነው ሊባል ይችላል። መርከቡ አሻገራቸው፣ ዋናቸውም አበቃቸው ሊባል ይችላል። የለም አለ፣ በእግር ነው አለ። ጫማም አይረስም አለ፣ ጫማም አይወልቅም አለ። ክብር ለኢየሱስ ይሁን። የእግር ትራንስፖርት ነው፣ ጀልባም የለም አለ። ሌላ ክህሎት፣ ሌላ ትራንስፖርት አያስፈልግም። አሁን እንዳለ የለኝም የምትለው ነገር እንዳለ፣ እንዴት የምትለው እንዳለ፣ ይሄንን የምትለው ጥያቄ እንዳለ፣ ጥርጣሬ እንዳለ፣ ስጋትህ እንዳለ እግዚአብሔር ውሃውን ያደርቀዋል። በቃ እንደዚህ ያደርቀው። ክብር ለኢየሱስ ይሁን። አሁን እዚህ ጋር የነበረው ውሃ ወደዛ ሄደ አይደለም። እዚህ ጋር የነበረው ውሃ ጠፋ። የሌሊቱ ነፋስ መጣ አርጎ አጠፋው። አዚፍ ማለት ምንም ነገር ሴት ባክ እንዳያደርግ እግዚአብሔር አደረገው። ለምን ይሄን አደረገ? ስሙን ኃይሉን ግን ለማስታወቅ ስለ ስሙ አዳናቸው። ኢየሱስ ክርስቶስ ያድናል። አሜን። ኢየሱስ ጌታ ነው። ግን ደግሞ እግዚአብሔር ይሄንን ማድረግ ሲያደርግ ደግሞ ዝም ብሎ ላይላዊ ማድረቅም አይደለም። ተመልከቱት። እግዚአብሔር ቃል እንዲህ ይላል፣ ኢየሱስ ክርስቶስ ጌታ ነው። አሜን። የባህርን ሞገድ ይመታል። እስቲ የባህሩን ሞገድ ይመታል በሉ። የባህሩን ሞገድ ይመታል። waves of the sea፣ ነፋሱ ይመታል፣ ወንዙንም ያደርቃል። እግዚአብሔር ሲያደርቅ የወንዙ ሞገዳምነትን አስጨናቂነት ምክንያት የሆነውን ነፋሱን ገስጾት ነው። ናሁም ምዕራፍ 1 ቁጥር 4 ላይ ምን ይላል? ባህሩንም ይገስጻታል ያደርቃትማል ይላል። ከማድረቁ በፊት የሚገስጸው ለዚያ አላሻግር ላለ ተግዳሮት መንፈሳዊ ምንጭና አቅም የሆነውን መናፍስታዊ ስርና ጉልበት ይገስጸዋል። ወገኖቼ አንድ መጥፎ ነገር ለማስወገድ ፍሬውን መንቀል ትችላላችሁ። ስሩ ግን ካለ በነቀላችሁት ፍሬ ቦታ ስሩ እስካለ ድረስ እንደገና ሌላ ፍሬ ይበቅላል። እግዚአብሔር ግን ፈጽሞ ሊያጠፋ ሊያደርቅ ሲፈልግ ግን ፍሬዎቹን ብቻ ማራገፍ አይደለም፣ ስሩን ይመታዋል። ለዚያ ለዚያ አላሻግር ለሚል ተግዳሮት መናፍስታዊ ግብአት የሆኑትን ኃይላት ይመታል። ክብር ለኢየሱስ ይሁን። አሜን። እስቲ አሜን በሉ በደም። እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 51 ቁጥር 9 የእግዚአብሔር ክንድ ሆይ ተነስ ኃይልህንም ልበስ። እጆቻችሁን ከፍ አድርጉና የእግዚአብሔር ክንድ ሆይ ተነስ። ምክንያቱም የሚመታ አለ። በዚህ ወርና ከዚህ ወር ጀምሮ የሚመታ ነገር አለ። ምን አለ? የእግዚአብሔር ክንድ ሆይ ተነስ ኃይልንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ አለና ረዓብን የቆራረጥክ ዘንዶውን የወጋህ አንተ አይደለህምን አለውና ቀጠል አድርጎ ቁጥር 10 ላይ ባህሩንና የታላቁን ጥልቅ ውሃ ያደረከው ይላል።
የባህሩና የታላቁን ጥልቅ ውሃ ከማድረቁ በፊት ግን ምን አደረገ? ዘንዶውን የወጋ ባህር ያለውን ውስጥ ያለውን የነዚያ ተግዳሮቶች መንፈሳዊ ምንጭ ሆነውን አንዳንዴ ዛሬ ፈቀቅ ያለ ይመስላል ነገር ደግሞ የሚተከለውን ነገር እንዳይመለስ አድርጎ እግዚአብሔር ለማድረቅ ሲነሳ ሞገዱን ይመታዋል። መጀመሪያ መንፈሱን ይመታዋል። መጀመሪያ እጆቻችሁን ከፋጉ ይውላችሁ ምድራችን ላይ አላቋርጥ ያለ አልፈን ደሞ ሌላ የሚያደርገው በህይወት ላይ በአገልግሎት በቤተ ክርስቲያን በዘመን በትዳር በኑሮ በስራ በንግድ በአገልግሎት እንዲህ አይነት ነገርን ጸጥ ለማድረግ እግዚአብሔር ሞገዱን ይመታዋል፣ ባህሩን ያደርቀዋል። በኢየሱስ ስም ያደርቀዋል። በኢየሱስ ስም ያደርቀዋል። ኢየሱስ ያድናል። አሜን። መዝሙረ ዳዊት 74:13 ላይ አንተ ባህርን በኃይልህ አጸናት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርክ። ቁጥር 14 አንተ የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። አንተ ምንጮችንና ፈሳሾችን ሰነጠቅ። አንተ ሁልጊዜ በሉ የሚፈሱትን ወንዞች አደረክ። እስቲ ሁልጊዜ የሚፈሱትን በሉ ምን አረክ አለ? ሁልጊዜ የሚፈሱትን ወንዞች አደረቀ። መቼም ላይፈሱ ይሄን ሲያደርግ መቼም እንዳይፈሱ ሁልጊዜ የሚፈሱትን እንዲያደርግ ከላይ ምን አደረገ? የዘንዶውን ራስ ቀጠቀጥክ፣ የእባቦችን ራስ በውሃው ሰበርክ። መንፈሳዊ ኃይሉ ሲመታ፣ ሞገዱ ሲገሰጽ፣ መንፈሳዊ ስሩ ሲደርቅ ሁልጊዜ የሚፈሰው ውሃ ይደርቃል። ስለዚህ በጌታ በኢየሱስ ስም ከዚህ ወር በኋላ የህይወት ሩቲናችሁ ይቀየራል። የዘመን ሩቲናችሁ ይቀየራል። አሜን በሉሲ። አሜን በሉሲ። በምድራችን ታሪክ የሆኑ ወራት አሉ። እነዛ ወራት ሲመጡ ይሰጋል። ምክንያቱም የሆኑ ነገሮች ወራት ጠብቀው አመታት ጠብቀው የሚከሰቱ አሉ። በጌታ በኢየሱስ ስም ሁልጊዜ የሚፈሱት ወንዞች እንዲደርቁ አስቀድሞ የእባቡን ራስ በውሃ ውስጥ ይሰብረዋል። እጆቻችሁን ከፍ አድርጉና ይሰበራል በሉ እስቲ። እንደገና እኔ አልተሰማኝም። ሃሌሉያ። ኢየሱስ ያድናል። እንቀጥል። እዛው ጥቅስ ላይ ነን ገና የትም አልሄድንም። ሃሌሉያ። ምን አለ? የወንዙን ጥልቅ ሁሉ ያደርቃል፣ የባህሩን ሞገድ ይመታል፣ የወንዙን ጥልቅ ሁሉ ያደርቃል። የአሦርም ትዕቢት ይዋረዳል፣ የግብጽም በትረ መንግስት ይርቃል አለ። የአሦርም ትዕቢት ይዋረዳል፣ የግብጽም በትረ መንግስት ይርቃል። አንድ ነገር ልንገራችሁ። የእኛ የዛሬ ተግዳሮቶቻችን ባህሩ እኛ ፊት ቆሞ አላሳልፍ ብሏል። ወንዙም እኛ ፊት ቆሞ አላስገባ ብሏል። እንዲህ ስናየው ለኛ የዛሬ ተግዳሮቶች ናቸው ባህሩም ወንዙ። ነገር ግን ባህሩና ወንዙ ተግዳሮቶች ብቻ ሳይሆኑ የእግዚአብሔር ጠላትን የመቅጫ መሳሪያዎችም ናቸው። የዛሬ የኛ ተግዳሮቶቻችን የነገ የጠላቶቻችን መቀበሪያዎች ናቸው። ለምን በሉኝ? የኤርትራ ባህር ለእስራኤል ልጆች በሙሉ ነፃነት ላይወጡ ገደብ ሆኖባቸው ነበር። እነሱን እግዚአብሔር አድርቆ አሳለፋቸው። የግብጽ ንጉሥ ሲመጣ ግን ተከልብሶ ቀበረው። አንዳንድ ጊዜ we don't see the other side of our troubles። የተግዳሮታችንን ሌላኛውን ገጽ አናየውም። እግዚአብሔር ግን አንተ ባህሩን አይተ ረባ ከለከለኝ፣ አላስወጣለኝ፣ አላስገባኝ አደርቅልሃለሁ። ነገር ግን ባህሩ እዚህ ጋር የተቀመጠው ሃሌሉያ ለአንተ ተግዳሮት የሆነው አደርቀዋለሁ። ነገር ግን ሌላም ሚና አለው፣ ሌላም ጨዋታ አለው፣ ሌላም ስራ አለው። ይከታተልህ የነበረው ያሳድድህ የነበረው ሁል ጊዜ ያስጨንቅህ የነበረውን ደግሞ ጥርቅም አድርጌ ዋጥ የማረግበት ነው። የአንተ የዛሬ ችግር የጠላት መቀበሪያ ይሆናል። የአንተ አሜን በሉ ሲበዳ እጆቻችሁን ተግዳሮት ያላችሁ ሰዎች አላሳልፍ ያለ ሙሉ ነፃነት ሙሉ መግባት እምቢ ያላችሁ ተግዳሮት ወንዝና የሌለባችሁ ካላችሁ ችግር የለም። በቃ እናንተ ዛሬም ፈቅድላችኋለን ተዝናኑ። ያለባችሁ ግን እንደኔ እጆቻችሁን አንሱ። ወንዝና ባህር ያለባችሁ ተግዳሮት ያለባችሁ እጆቻችሁን አንሱ። ያስጠላል፣ ደስ አይልም፣ ያስጨንቃል፣ ያስፈራል። እንዴት ይታለፋል? ተመልሰን ባር ላንሆን ነው? ምድረ በዳ ልንቀር ነው ወይ? ላንገባ ነው ወይ የሚያስብል ነገር ዘመናችን እንዲሁ ሊያልቅ ነው ወይ? በመንከራተት ሊፈጸም ነው ወይ? በባር
ባርነት ልንመለስ እንዲህ የሚል ጥያቄ ህይወታችሁ ያለ እግዚአብሔር አደርቀዋለሁ ይላል። ግን ሌላ ነው። ባህሩ ለሱ ብቻ አይደለም። አደርቀዋለሁ አንተ ትሻገራለህ። ነገር ግን አለ ያም ባህር ደግሞ ጠላትን ዋጥ። የግብጽ ሰራዊት ሲመጣ ሲከተል አንተ አለፍክ፣ እሱ ተዋጠ። ያንተ የዛሬ ተግዳሮትህ የነገ የጠላቶችህ መቃብር ይሆናል። መቃብር ይሆናል። ኢየሱስ ያድናል። ኧረ አሜን በሉ እስቲ በደም እንደገና። ክብር ለኢየሱስ ይሁን። እግዚአብሔር አላቸው ዛሬ የምታዩቸው ግብፃውያንን ለዘላለም አታዩቸው፣ ለዘላለም አታዩቸው። እግዚአብሔር እኮ ይኸውላችሁ ኤርትራ ባህር ጋር ሳያደርሳቸው ገና የግብጽ ንጉስ ተመልሶ ሊይዛቸው እንደሚችል አውቋል። እግዚአብሔር ያውቃል። እና እዛው ኢያሱና በልጦር አሰባስብ ምናምን ብሎት እዛው ሜዳው ላይ ግብጽ ሜዳ ላይ ካይሮ አደባባይ ላይ እኮ ሊያዋጋቸው ይችል ነበር። እንደሱ አይደለም አለ። ምክንያቱም እንደሱ ቢሆን የሚተርፍ ሰራዊት አለ። አሁን ግን ፈርዖንም ሰረገላው የተመረጡትን ሰብስቦ ይከተላቸዋል። ምክንያቱም አሁን ወደ ባህሩ መንገድ ሲመራቸው አቋራጭ መንገድ እኮ ነበረ። በፍልስጤማውያን መንገድ እኮ በአቋራጭ የሚደርሱበት ነበረ። እግዚአብሔር ግን ወደ ባህር ያመጣቸው ያ ተግዳሮት የሚመስል ቦታ ያመጡበት ሁኔታ which is the reality of life ምንም ምናመልጠዋል። የህይወት ጉዞ ሁሉ ተግዳሮቶች አሉት። ነገር ግን እግዚአብሔር ያደረቀ ያሳልፈናል። በህይወት የሚገጥሙን ተግዳሮቶች ግን ተግዳሮቶች ብቻ አይደሉም፣ የእግዚአብሔር መሳሪያዎችም ናቸው ጠላትህን ለመዋጥ። የግብጽ ሰራዊት ሰረገላው ምኑ ሁሉ ባህር ገብቶ ደረቀ። ለዘላለም እንዳታዩቸው እጆቻችሁን ከፍ አድርጉ። የሚከታተላችሁ ጠላት አሜን እግዚአብሔር ያደርቃቸዋል። እግዚአብሔር ላንተ አድርቆ ያሳልፋል። እሱን ደግሞ መልሶ ከልብሶ ያሰጥመዋል። አሜን። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አሜን። የአሶር ትዕቢት ይዋረዳል፣ የግብጽ በትረ መንግስት ይርቃል። ይሄ ለነሱ ይገባቸዋል። ልክ ባህርና እንደወዙ አሶርና ግብጽ ይገባቸዋል። ለእስራኤል ልጆች አሶር ስትሉ የሚገባቸው ነገር አለ። አሶር ክርስታቸው የነቀላቸው መንግስትና ጠላት ነው። ክርስታቸው የነቀላቸው የአሶር ኢምፓየር የእስራኤል ልጆች ከምድራቸው ነቅሎ ያጋዘ ኃይል ነው ታውቃላችሁ። ስለዚህ አሶር ሲሉ በቃ ከርስት የሚያወጣ የሚነቅል። ግብጽ የግብጽ በትረ መንግስት ስትሏቸው ይገባቸዋል። በባርነት የገዛቸው የያዛቸው አለቅም በባርነት ቀጥሎ ያላቸው እነዚህ ይሰጥማሉ። አሜን። ኢየሱስ ክርስቶስ ያድናል። በዚህ ዙሪያ እንደ ጌታ ፈቃድ በሚቀጥሉት ሳምንታት እናወራለን። ዘርዘር ያለ ጉዳይ የማጠቃለያውን ሐሳብ ልንገራችሁና እንጸልይ። ሃሌሉያ። ይሄንን በጌታ ፍቅር ጠይቃችኋለሁ። በደንብ ስሙኝ። ባህሩ ይደርቃል፣ ሞገዱ ይመታል፣ ባህሩ ይደርቃል። አሶርና ግብጽ ይዋጣሉ። ግን በማንና እንዴት ነው እግዚአብሔር ይሄን የሚሰራው? ይሄን ቃል በደንብ ስሙት። እርሱም በጭንቅ ባህር ያልፋል። በዚህ ቃል ኮንስትራክሽን ላይ ብዙ ዲስፒዩቶች አሉ። ብዙ ኮሜንታሪዎችን አንብቤባቸዋለሁ። በጣም ብዙዎቹ የሚስማሙበት እኔም የምስማማበት አተረጓጎም አለ። እርሱም በጭንቅ በአዲሱ መደበኛ ትርጉም በትክክል አይተረጉመውም ያለው እርሱም በጭንቅ ባህር ያልፋል። ግን የቃሉን ኮንስትራክሽን ስትመለከቱ ይሄ አባባል ነው ትርጉም የሚሰጠው ለስቴትመንቱ። እርሱም በጭንቅ ባህር ያልፋል፣ የባህርንም ሞገድ ይመታል፣ የወንዙን ጥልቅ ሁሉ ይደርቃል። አሜን። የባህሩን ሞገድ ይመታል፣ የወንዙም ጥልቅ ይደርቃል እና ያንን የሚሰራ አካል ሲናገር ምን አለ? እርሱም አለ። ማን ነው እርሱ? ማን ነው እርሱ? ኦብቪየስ አዲሱ መደበኛ ትርጉም ላይ እነርሱም በጭንቅ ባህር ያልፋሉ ነው የሚለው። እሱ አይደለም ሳብጀክቱ፣ እርሱም ነው የሚለው። አሜን። ዘጸአት 14:21 ላይ ተመልከቱ። ወደ ባህር ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ፣ እስቲ የምስራቅ ነፋስ በሉ፣ የምስራቅ ነፋስ አምጥቶ ባህሩን አስወገደው ይላል።
የምስራቅ ንፋስ መጣና ባህሩን መንፈሱን መጥቶ ባህሩን ውጦ አስወገደው። እርሱ የምስራቅ ንፋስ ማን ነው? የምስራቅ ንፋስ ኢትስ ኖት የተፈጥሮ ጉልበት አይደለም። እንዲህ ይላል መዝሙረ ዳዊት 78:26 ከሰማይ የምስራቅ ንፋስን አስነሳ። የምስራቅ ንፋስ የማን ንፋስ ነው? የሰማይ ንፋስ። ያ የሰማይ ንፋስ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ያላየነው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ያ የምስራቅ ንፋስ እኮ ራሱ የእግዚአብሔር መንፈስ በዚያ ጭንቅ ባህር ውስጥ አለፈና መንፈሱን መጥቶ ውሃውን ውጦ ደረቅ አደረገው። እርሱ እመጣበታለሁ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 15 ላይ ምን ይላል? መዝሙረ ዳዊት 78:26 ከሰማይ የምስራቅ ነፋስ አስነሳ እንደሚል። ሆሴዕ 13:15 ምን ይላል? በወንድሞቹ መካከል ፍሬያማ ቢሆን የምስራቅ ነፋስ ይመጣል አለና ይሄንኑ ደርቦ ሲገልጠው ምን አለ? የምስራቅ ነፋስ ይመጣል፣ የእግዚአብሔርም ነፋስ ከምድረ በዳ ይመጣል ይላል። የምስራቅ ነፋስ የእግዚአብሔር ነፋስ እርሱ አሜን። ወንዙንም ሲሻገሩ ዮርዳኖስን መጽሐፈ ኢያሱ ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ እንደ መከሮራቱ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናት እግሮች በውሃ ውስጥ ሲጠልቁ ዮርዳኖስን ወንዝ ለማድረግ ታቦቱ እኮ ነው የገባው በተሸካሚ። ታቦቱ የእግዚአብሔር ክብር መገለጥ ነው። ታቦቱ የእግዚአብሔር ኃልኦት ማሳያ ነው። እርሱም ክብር ለኢየሱስ ይሁን። በጣም ብዙ ጥያቄ የሚፈጥር እንዳልሆነ ይገባኛል። ይሄ ሁሉ ማስረጃ ያስፈልጋችሁም። እርሱ የሚለው እግዚአብሔር እንደሆነ፣ መንፈሱ እንደሆነ፣ ታቦቱ እንደሆነ ግን እርሱ እንዴት አድርጎ ነው ሞገዱን የመታው ወንዙን ያደረቀው የሚለው ግን ትልቅ ምስጢር ነው። ምን አለ መሰላችሁ? እርሱ በጭንቅ ባህር ያልፋል፣ የባህርንም ሞገድ ይመታል። ባህሩ ሲከፈል ወንዞቹ ሲደርቁ it was not a mere display of God's power። ምን አለ እዚህ ላይ? እርሱም በጭንቅ ባህር ያልፋል፣ በጭንቅ ባህር ያልፋል። ያ የምስራቅ ነፋስ ያ የዮርዳኖስ ወንዝ ውስጥ ታቦቱ ሲገባ መንፈሱ ሲገባ በኋላም እኔና እናንተን ከኃጢአት ባርነት አርነት ሊያወጣ እንደገናም ደግሞ በክርስቶስ ወደ ተሰጠን የዘላለም ሕይወት ርስት ሊያስገባ ተግዳሮቶችን የከፈለው የናዝሬቱ ኢየሱስ ሲገባ በጭንቅ ባህር ገብቶ ነው። እርሱ በጭንቁ ባህር ውስጥ አልፎ ነው ሞገዱን የመታው ወንዙን ያደረቀው። ወገኖቼ ጠላቶችም የሰጠሙልን የወንዙ እና የባህሩ መድረቅ የእግዚአብሔር ኃይል ሥራ ነው። የእግዚአብሔር ኃይል ምንጭ ደግሞ የክርስቶስ መከራ ነው። የወንዙ የባህሩ መድረቅ የሞገዱ መመታት የጠላቶቻችን መስጠም የእግዚአብሔር ኃይል ሥራ ነው። የእግዚአብሔር ኃይል ምንጭ ግን የክርስቶስ መከራ ነው። እርሱ በጭንቅ ባህር አለፈ። አሜን በሉ ሲበደ ዛሬም በጌታ በኢየሱስ ሃሌሉያ እርሱ በጭንቅ ባህር አለፈ። የባህሩን ሞገድ መታ። አሁን የሚታየንኛ መታ። ዲስፕሌይ ኦፍ ፓወር ደረቀ። ዲስፕሌይ ኦፍ ፓወር ግን እንዴት? በጭንቅ ባህር አለፈ። እንዲህ ይላል ትንቢተ ኢሳይያስ 63:9 በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። ቁጥር 12 የከበረውን ክንድ በሙሴ ቀኝ ያስኬደ፣ ለራሱም የዘላለም ስም ያደርግ ዘንድ ውሃውን በፊታቸው የከፈለ፣
በምድረ በዳም እንደማልፈረስ በቀላይ ውስጥ ያለ እንቅፋት ያለ እንቅፋት ያሳለፋቸው ውሃውን በፊታቸው የከፈለ እንዴት ነው? በጭንቃቸው ሁሉ እርሱ ተጨነቀ። It needs the sacrifice of Christ for the display of God's power. ከባት ምናምን እንላለን። የእግዚአብሔር ኃይል ምንጭ የክርስቶስ መከራ ነው። እርሱ በባህር ጭንቅ አለፈ። ሃሌሉያ! ኧረ አሜን! እኔ አልተሰማኝም። አሜን በሉ ሲበደ እስቲ ከኔ ጋር ይሄን እንላለን። የወንዙ መድረቅ እጆች ከፍ የወንዙ መድረቅ የባህሩ መድረቅ የጠላቶቻችን ሰጥሞ መቅረት የእግዚአብሔር ኃይል ሥራ ነው። የእግዚአብሔር ኃይል ሥራ ነው። አሁን እጆቻችሁን ከፍ የእግዚአብሔር ኃይል ምንጭ ደግሞ በሉ እስቲ የክርስቶስ መከራ ነው። በጭንቅ ባህር ያለፈው የኢየሱስ መከራ ነው። ሃሌሉያ! ኢሳይያስ 53:7 ተጨነቀ፣ ተሰቃየ። ምንድነው ያስጨነቀው? ምንድነው ያሰቃየው? ከቁጥር 4 እስከ 6 ተመልከቱ። ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ በደላችን በሱ ላይ አኖረ። እኛው ባህር ውስጥ ገባ። እኛው የተጨነቅንበት ባህር ውስጥ ገባ። ተጨንቆ መከራውን ወስዶ ጭንቀቱን ተጨንቆ ሞቱን ሞቶ ሞገዱን መታው፣ ወንዙን አደረቀው። እስቲ ስለ ክርስቶስ ኢየሱስ መከራና የመስቀል ሥራ የማያቋርጥ እልልታና ጭብጨባ ዛሬ ወገኖቼ በዘመናችን በቤተ ክርስቲያን በቅዱሳን ሕይወት መካከል የእግዚአብሔር ኃይል ኮንፊውዥን የእግዚአብሔር ኃይል ግራ ማጋባት የተፈጠረብን ከመስቀል ያፋታኑ ስልጣን ነው። ከመስቀል ያፋታኑ ቅባት ነው። The source of God's power is the cross of Christ. የኔ ዕውቀት የኔ ቅባት አይደለም። አንድ ደብዳቤ ጽፌ በሰጣችሁ እስክሪፕቶ ጻፍኩት ይላል ወይ? ማን ነው የሚጽፈው? የጻፈው እስክሪፕቶ ነው ልትሉ ትችላላችሁ። አይደለም። እስክሪፕቶና ወረቀቱን ብታስቀምጡ ምንም ነገር አይጻፍም። ብድግ ብሎ አይጽፍም። አስማታልሆነ እጅ ነው የጻፈው። አንተ ላይ ያለው ቅባት ዕውቀት እስክሪፕቶ ብቻ ነው። የክርስቶስ መከራ የክርስቶስ ሥራ ካልተጨመረበት እሱ ካላንቀሳቀሰው it doesn't matter. ሃሌሉያ! እስቲ አሜን በሉ በደም ምን ይላል? ዕብራውያን 2:14 እና 15 እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር በሞት ላይ ስልጣን ያለውን በሰይፍ እንዲሽር አይደለም። በሞት ላይ ስልጣን ያለውን በጦር እንዲሽር አይደለም። በሞት ላይ ስልጣን ያለውን በሞት እንዲሽር እርሱ በጭንቅ ባህር አለፈ። የባህሩን ሞገድ መታው። እርሱም በጭንቅ ባህር አለፈ። ተጨነቀል። ዛሬ የእናንተን ተግዳሮት ለማድረቅ ኢየሱስ መከራውን ፈጽሟል። አሜን በሉ ሲበደም አሜን በሉ በደም ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ነው ዕብራውያን 11:29 ላይ ምን ይላል? በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። በምን ተሻገሩ? በእምነት ተሻገሩ። እምነት በተሰራ ስራ ላይ መተማመን ነው። በእግዚአብሔር በተሰራ ስራ ላይ ዘጸአት 14:13 ተመልክታችሁ እንደሆነ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታዩአቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እርሱ በጭንቅ ባህር ያልፋል። እግዚአብሔር ስለ እናንተ ይዋጋል። ያን ሌሊት የምስራቅ ባህር የእግዚአብሔር መንፈስ የክርስቶስ መንፈስ መጥቶ ባህሩን ሲጋደል ከባህሩ መናፍስቶች ጋር ተጋድሎ ባህሩን ሲያደርቀው ያ ሌሊት የጭንቅ ሌሊት ነው። እነዛ 3 የቀራንዮ ምሽት ሌሊቶች ከዓርብ እስከ እሑድ ማለዳ እነዛ የጭንቅ ሌሊቶች ባህርን ሊያደርቅ
ከኃጢአት ቀንበር አላስወጣ ያለህን ከሞት ጫና አላስወጣ ያለህን ባህር ሊያደርግ ወደ ዘላለም ሕይወት ርስት አላስገባ ወደ መንግስቱ ሙላት ርስት አላስገባ ያለህን ወንዝ ሊያደርግ የታገለበት ሌሊት መከራ የተቀበለበት ሌሊት በጭንቅ ባህር ያለፈበት ሌሊት ነው። ማለዳ ስትነጋ አንተ በእምነት በትር ማንሳት ነው። ምታው እንኳን አላለውም፣ በትርህን አንሳ አለው። ቢሊቭ ሌሊት የተሰራለ ቀራንዮ ተራራ ላይ የተሰራለ እነዛ 3 ሌሊቶች በምድር ልብ የተሰራ የኢየሱስ ሥራ አለ። የኔ ሚና ሃሌሉያ በትሬን ማንሳት። ኢየሱስ ያድናል። የእግዚአብሔር ማዳን ነው። እግዚአብሔር ስለናንተ ይዋጋል፣ ዝም ትላላችሁ። እግዚአብሔር ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር፣ አንተም በትርህን አንሳ፣ እነሆም በባህሩ ላይ ዘርጋ። የእስራኤል ልጆች በባህሩ ውስጥ በየብስ ያልፋሉ። አሜን። እስቲ አሜን በሉ በደም። አረ እንደገና የክርስቶስ መከራ የክርስቶስ ሥራ የሌሊቱ ትግል የሌሊቱ ጫና ያ የሌሊቱ ስቃይ የገባችሁ በዚህ እምነት ነው። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲወክሩ ተዋጡ። ምክንያቱም እንደሞተለት ያላመነ የሞቱ ኃይል አይሰራለትም። እንደሞተለት ያላመነ በኔ ባህር በኔ መከራ በኔ ስቃይ በኔ ኃጢአት ያላለ ኃይሉ አይሰራለትም፣ የሞቱ ኃይል አይሰራለትም። ስለዚህ አንድ ጥያቄ ነው ዛሬ በጌታ ፍቅር ማነሳላችሁ። ታምናላችሁ? እርሱም በጭንቅ ባህር አለፈ። በጭንቅ ባህር ያልፋል፣ የባህርን ሞገድ ይመታል። ለኛ አልፏል። እርሱም በጭንቅ ባህር አልፏል፣ የባህርን ሞገድ መቷል። የወንዙም ጥልቅ ደርቋል። የአሦር ትዕቢት ተዋርዷል፣ የግብፅ በትረ መንግስት ርቋል። በማ በእርሱ እንዴት? በጭንቅ ባህር አልፎ ምን አለው? እግዚአብሔርም በደንብ ላንብበውና ስሙኝ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። እምነት ከምንድን ነው? መስማትስ? እምነት ከምንድን ነው? መስማት። እነዚህ ሰዎች በደረቅ ምድር እንዲሻገሩ የሆነ የሰሙት ነገር አለ አይደለም? ምንድነው የሰሙት? ዘጸአት 14 ላይ ያለው ነው። ምን ያለ? ቁሙ ዛሬ ለእናንተ የሚያደርጋትን እግዚአብሔር ማዳን እዩ። እግዚአብሔር ስለእናንተ ይዋጋል። እናንተ ሌሊት ዝም ብላችሁ ስትቀበጣጠሩ ሊያጠፋን እግዚአብሔር መቃብር ጠፍቶ ነው ወይ እንዴት ነው ስትሉ፣ እሱ ሌሊት ግን በዛ የስቃይ የመከራ የስቃይ ባህር ውስጥ እያለፈ እየዋጠው እየጠረገው ነበር። ዝም በሉ ተውት። ዝም በሉ ማለት የእምነት ንግግር አትናገሩ ሳይሆን ይሄ ዝም ብሎ እግዚአብሔርን አትሙት። ዝም በሉ። ሊያናግሯችሁ ሲፈልጉ ዝም በሉ። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔር ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። እስቲ ይናገራሉ ብሏ። ክብር ለኢየሱስ ይሁን። እጅህንም በባህሩ ላይ ዘርጋ። አሁን ያንተ ይኸውላችሁ አክትና አክሽን ይለያያል። አክት ዲስፕሌይ ታደርጋለህ። አሁን ለምሳሌ አክተር ምናምን የሚባሉት እኮ አክተር ናቸው። አሁን በጥፊ ቦክስ ሲመታው ስታየው አክተር አልመታውም በቦክስ ሂ አክትድ አይደለም። ስለዚህ አክተር ነው። አክሽን ግን ሌላ ነው። አክሽን በቦክስ ነው። እኛ አክት አድርጋ አንተ እጅህን አንሳ ሌሊት በተሰራው ስራ አክሽኑ እኔ ጋ ነው። አንተ በእምነት በተሰራው ስራ አምነህ ቃልህን አውጣ፣ ስሙን አንሳ፣ በትርህን አንሳ። እግዚአብሔር ቃል ሲናገር 2 ቆሮንቶስ 4:13 ላይ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛም ደግሞ እናምናለን፣ ስለዚህም እንናገራለን። we act then his action follows። ኢየሱስ ያድናል። ለአክት ከባህሩ ታገሉ አልተባላችሁ፣ ከሞት ተፋጩ አልተባላችሁ፣
እሱም በጭንቅ ባህር ያልፋል። ሲጎናችሁ ላለው ሰው እሱ አልፎልሃል በለው። በዚህ ባህሩ አልፎልሃል፣ በጭንቅ ባህር አልፏል። ትሻገራለህ በለው። ትሻገራለህ። ክርስቶስ በመስቀሉ፣ ክርስቶስ በመከራው በሞቱ አልፎልሃል። እና ታዲያ ምንድነው የማደርገው? በትርህን አንሳ። ኢየሱስ ያድናል።